ይቺ ልጅ ስትነቃ ራሷን ሬሳ ክፍል ውስጥ አገኘችው። ሰውየውም እንደሞተች ነገራት። እሷ ግን አላመነችውም ነበር። ከሞተች እንዴት ማውራት ትችላለች? ሰውየውም ተረጋጊ፣ እዚህ የመጡ ሰዎች ሁሉ መሞታቸውን ማመን አይፈልጉም ነበር አላት። ከዛም ከፖሊስ የተጻፈውን የሞት ሰርተፍኬቷን አውጥቶ አሳያት። ከዛም አና ሁሉንም ነገር አስታወሰች። እዚህ ከመምጣቷ ከ8 ሰዓት በፊት ከፍቅረኛዋ ጋር ተጣልታ ነበር። እናም በጣም ማዝና እያለቀሰች መኪና ስትነዳ እንደነበር ታስታውሳለች። ከዛም ከሆነ ነጭ መኪና ጋር ተጋጭታ አደጋ ተፈጥሮ ነበር። ቢሆንም ግን መሞቷን ማመን አልፈለገችም ነበር። እናም ሰውየው እንዲለቃትና ያየችውን ለማንም እንደማትናገር ነገረችው። ሰውየውም የተናገረችውን እንዳልሰማ ሆኖ የተከፈተውን ቁስሏን ይሰፋ ጀመር። ሰውየው በሚሰፋት ጊዜም አና ምንም አይነት ህመም እየተሰማት አልነበረም። በዚህ ምክንያቱም መሞቷንና በህይወት መኖሯን መጠራጠር ጀመረች። እሷ ልታወራው ብትሞክርም ሰውየው ግን ምንም መልስ አይሰጣትም። ከዛም መርፌ አወጣ። ጡንቻዎቿን የሚያፍታታ መድኃኒት እንደሆነ ነገራት። አና ህይወቷ በሱ እጅ እንደሆነ ታውቃለች። መርፌውን ከወጋት በኋላም ራሷን ሳተች። ራሷን እየሳተች እያለም ሰውየው የተናገረውን አንድ ነገር ሰምታ ነበር። እናቷ እዚህ ቤት ውስጥ እንዳለች ሰምታለች። እናቷ በር ላይ ሆና ሰውየውን እየጠበቀች ነበር። ውስጥ ገብታም ልጇን አየቻት። የልጇን ቀዝቃዛ ሰውነት ስታይ ራሷን መቆጣጠር አልቻለችም። ሰውየውና እናትየዋም ልጅቷ የምትቀበርበትን ቀን ከወሰኑ በኋላ እናት እያዘነች ሄደች። እኩለ ሌሊት ላይም አና ራሷን ከሳተችበት ነቃች። አናም መንቀሳቀስ እንደምትችል ስታቅ የልብ ምቷን ለማዳመጥ ሞከረች። ግን ምንም የሚሰማት ነገር አልነበረም። ትሙት አትሙት ግራ ቢገባትም አልሞትኩም ብላ ራሷን ለማሳመን ሞከረች። እንደምንም ራሷን አበረታታ ለማምለጥ አሰበች። ግን በሩን መክፈት አልቻለችም። ተቆልፎ ነበር። የአና ፍቅረኛ ደግሞ አና በመኪና አደጋ የሞተችው ከሱ ጋር ተጣልታ ተናዳ እየነዳች ስለነበር እንደሆነ አስቦ ራሱን ይወቅስ ነበር። በጣም አዝኖም ሬሳዋን ለማየት መጣ። አናን ለመጨረሻ ጊዜ ሊያያት ፈልጎ ነበር። ሰውየው ግን ቤተሰብ ስላልሆን ካላስገባህም ብሎ ከለከለው። በዚህ ምክንያት የአና ፍቅረኛ በጣም ተናደደና ከሰውየው ጋር መጣላት ጀመረ። በጭቅጭቅ መሃል እያሉ አና የፍቅረኛዋን ድምጽ ሰማች። የሰማቸው የፍቅረኛዋ ድምጽ እንደሆነ ካረጋገጠች በኋላም ለእርዳታ መጮ ጀመረች። ግን ምንም ያህል ብትጮ ፍቅረኛዋ ሊሰማት አልቻለም። አና ልቧ በጣም ተሰብሮ ነበር። ሰውየውንም ለምን ፍቅረኛዋ እንዲያያት እንዳልፈቀደለት ጠየቀችው። ሰውየውም ፈገግ ብሎ ፍቅረኛሽ እንዳያይሽ የፈለኩት ስለዚህ ምድር ለአንዴና ለመጨረሻ ጊዜ ማሰብ እንድታቆሚ ነው አላት። መንፈስ ነሽ፣ እኔ ብቻ ነኝ አንቺን ማየት የምችለው አላት። ቤተሰቦቼ እንዳያዩኝ ከልክለህ እንጂ እነሱ እኔን ማየት ይችላሉ አለችው። እናቴ ልታየኝ መታ ነበር፣ አንተ ግን አደንዝዘኸኝ ነበር አለችው። ሰውየው ከአና ጋር መከራከር አልፈለገም። የቀብር ስነ ስርዓቷን በትዕግስት እንድትጠብቅ ነገራት። ከዛም በሩን ቆልፎባት ወጣ። አና በጣም መውጣት ፈልጋ ነበር። ከዛም የተቆለፈባት ክፍል ውስጥ የቀዶ ጥገና መቀሶች አገኘች። በመቀሱም ሰውየውን ወግታ ለመግደል አሰበች።